ዛሬ የቫዝሊን ጭቃ ቅባት እንሰራለን። ሰላም ሰላም ወደ ቻናል ቤተሰብ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ ከቅርንፉድና ዘይት እዚህ ውስጥ ጨምራለሁ። እናንተ የፈለጋችሁትን ዘይት መጠቀም ቅባት ማለት ነው። የፈለጋችሁትን ቅባት መጠቀም ትችላላችሁ። እቺኛው ቅርንፉድ ናት። ቅርንፉድ እንጨምራለን። ከዛ ብዙም አይታይም ለእናንተ ጋዝ ሎክሽ ያለው በጣም ቀነስ አድርገን እንዲሞቅ እናደርጋለን ማለት ነው። ይሄኛው ደግሞ ቫዝሊን ነው። ቫዝሊን እንደዚህ የሚገዛው ቫዝሊን ኦሪጂናል ነው። በፌስታልም በእንደዚህ አይነት ላስቲክ ትልቅዬ ላስቲክ አለ፣ በሱም ይሸጣል። ይሄም ደግሞ ያው ከዛ ተቀንሶ ነው እና እንደዚህ እያደረግን በማንኪያ ከዚህ እናውጣውና ይሄኛውን ጨርሻለሁ። ትንሽ ነው የቀረኝ ማንካሪጫ እና ወደ ቻናል ቤተሰብ እንደዚህ ጭቃ ቅባት እንሰራለን ማለት ነው። ባለ ፀጉራችን የእንትን ሀገር ቤት ያላችሁ ወይ ደግሞ እዚህ መሆናችሁ የጭቃ ቅባት ማግኘት ምናምን የምትችሉ ለምሳሌ አቮካዶ ምንድነው ብሎ ማጂ የሚባለው እሱን የምታገኙ ከሆነ ይሄንን መስራት አያስፈልግም። እኔ ስላሌለኝ ነው ያኛውን ማግኘት አልችልም በቃ እና ለዛ ይሄ የሱን ቦታ ይተካል ማለት ነው። ይሄ የሚጠቅመው ፀጉር ለእንትን ነው የስሩ ሳይሆን ዛላው እንደዚህ ለመቀባት ቀርደድ ሲል እንትን ያደርጋል ማለት ነው። ለስለስ ያደርጋል። ቀርደድ ላለ ፀጉር መንታ ላበቀለ ለዛ ይጠቅማል። እና ውድ ቤተሰብ ቆዳችሁን ባትቀቡ አሪፍ ነው። ለምን የሆነ ልጥፍ የሚል እንደ ፎርፎር ነገር እንዳያርግባችሁ ቆዳችሁን አትቀቡ። እኔ ቆዳዬን አልቀባም፣ ጫፉን ነው የምቀባው እንጂ እና እንደዛ አድርጋችሁ በተለይ ደግሞ ፀጉራችሁን ታጥባችሁ በፎጣ ምናምን ሳታደርቁ በፊት ያው ሞቃለ በቃ ሞቅ እንዲል ነው እንጂ ሌላ አያስፈልግም። ሞቅ ብለው ቫዝሊኑና ቅባቱ እንዲዋሃድ ነው። ውሃ ላይ ፀሐይ ጋዝ ላይ ያደረኩት። ከቻላችሁ በፀሐይም ይቻላል። በጣም ሞቅ ያለ ዱባይ ምናምን ያላችሁ አየሩ ሞቅ ያለ ነው፣ በጣም ሃይ ነው። በሱ ሊቀልጥ ይችላል። እንደዚህ አድርጋችሁ ጭቃ ቅባት መስራት ይቻላል ማለት ነው። ትንሽ ልጨምርበት ይሄኛው አልቋልና እንደዚህ አድርጋችሁ የጭቃ ቅባት ትሰራላችሁ። እና የቅድሙ ቦታ ልመለስላችሁ። ፀጉራችሁን ከታጠባችሁ በኋላ በፎጣ ማድረቅ ምናምን አያስፈልግም። ዝም ብላችሁ እንትን በሉት። በእጃችሁ ጭምቅ እያደረጋችሁ ማድረቅ ነው። ለምን ፎጣው እኔ ለፎጣ አልጠቀምም። ለምን ፀጉር ይበጣጥሳል ፎጣ። ውሃው ደግሞ ፀጉሩ ራሱ ቀዘቀዘ። ቆይ ድጋሚ ፀጉራችሁን ድርቅ እንዳይል ትተውትና እንደዛው እንደታጠባችሁ ትተውትና ከዛ ከትንሽ ወይኔ ያቋረጠ መስሎኛል። ከትንሽ ቆይታ በኋላ ውሃ እንደያዘ ማለት ነው። ይሄንን ትቀባላችሁ። ጫፉን ነው እንጂ ጫፉን ብቻ ይሄንን ትቀባላችሁ። ከዛን ውስጡን ደግሞ ቅባት ፈሳሽ ቅባት የሰራሁት አለ። እሱን ሰርታችሁ ውስጡን መቀባት። ፀጉራችሁ ምንም አይነቃቀልም። ባለፈው ምን ያህል ለውጥ እንዳመጣ ያሳይቻችኋለሁ። እንዳይነቃቀል እንትን እንዳይሳሳ፣ ይሄ ደግሞ መንታም እንዳይወጣ በጣም ይረዳል ማለት ነው። እና ደግሞ በጣም አሪፍም ያደርጋል። ከለሩም ጥቁር የተፈጥሮ እንትን አለ፣ የተፈጥሮ ከለር እንዲኖረው ምንም ያለ ምንም እንትን ማለት ነው። የሚቀባው ከለር እና አሁን ጥቁር ከለር አልተቀባሁም፣ ግን ፀጉሬ ጥቁር ነው። እንደዚህ እያረኩኝ ስለምንከባከብ አልተጎዳም። ተጎድቶም ነበረ፣ በእርግጥ ተስተካክሏል። ከዚህ በኋላ
አይጎዳም ብዬ አስባለሁ። እኔ እየጠቀመኝን ለእናንተም እንዲጠቅማችሁ ብዬ ነው የሰራሁላችሁ ውድ ቤተሰብ። ይህ ጸጉራችሁም ደግሞ የጸጉር ቤት ሄዳችሁ አታስቆርጡ። ራሳችሁ አይታችሁ ቤት ውስጥ መንታ መንታ ያወጣውን ቀስ ብላችሁ መቆረጥ ነው እንጂ እነሱ ለመስራት እንዲመቻቸው ነው በብዛት። አንዳንዶቹ ለጸጉራችሁ የሚያስቡ አሉ፣ ግን በብዛት ባለፈው ነው የሆነች ልጅ በጣም ነው የቆረጡብኝ ብላ ስትናደድ ነበር፣ ትላንትና ነግራኝ ማለት ነው። እና ራሳችሁ ቁረጡ፣ መንታ መንታው እንዳያወጣ እንደዚህ አይነት ቅባት እየሰራችሁ ጫፍጫፉን ተቀቡት፣ ጫፍጫፉን ተቀቡት። ጸጉራችሁ በየ3 ቀን አርጉት፣ ወይ ማሳጅ አርጉ። ፈታችሁ 2 ወሽ ነው፣ አሁን በብዛት 2 ወሽ ነው የምሰራ። ያኛውን እንኳን ጊዜ ካለላችሁ እንደዚህ 2 ወሽ እየሰራችሁ በየ3 ቀኑ ፈታችሁ እንደዚህ በቃ ማለት ኬር ማድረግ። ከዛ ምንም መንታ የሚያወጣበት የሚነቃቀል የሚበጣጠስ ጉዳይ አይኖረውም። እና ቤታችሁ ውስጥ ጸጉራችሁን ተንከባከቡ ልላችሁ ነው ውድ ቤተሰብ። እኔ ሁሉንም ነገር የማደርገው ለራሴ ተጠቅሜ ነው እንጂ ዝም ብዬ የማይሆን ነገር አልነግራችሁም። ራሴ እየተጠቀምኩኝ ራሴ ምን ያህል እንደጠቀመኝ እየነገርኳችሁ ነውና እንደዚህ አርጋችሁ ተጠቀሙ። ይሄ አሁን ቀዝቀዝ ካለ ወደዚህ ጨምራለሁ ማለት ነው። ከዛ ጭቃ ቅባት ሲወጣልኝ ደግሞ አሳያቸዋለሁ። አሁን ነው አማ ቀዝቀዝ ሲል ራሱ ጭቃ ቅባት ይሆናል። እና ውድ ቤተሰብ እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ቻናልን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ጸጉራችን በቤት ውስጥ እንደዚህ መንከባከብ ስለምንችል ብዙም ወጪ ሳታወጡ ምንም ርቀት ሳትሄዱ በቤታችሁ ውስጥ ጸጉራችሁ መንከባከብ እንዴት እንደምትችሉ በቻናሌ ታገኛላችሁ። እውነተኛ መረጃ ነው የምነግራችሁ። ምንም ነገር ራሴ የማልጠቀመው ለእናንተ አልነግራችሁም። ደግሞ የጸጉራችሁን ለውጥ ደግሞ እንደዚህ በ3 ቀን በ3 ሳምንት ወይ 7 ቀን ምናምን የሚባል ነገር ውሸት ነው። በ7 ወር ምናምን ማን ነው በሳምንት በ7 ቀን ምናምን የለም፣ እንደዛ የለም። እንደዚህ አይነት ለውጥ የለም። ለውጥ ጥሩ ለውጥ ከሆነ ጊዜ ይፈልጋል። በቃ ጊዜ ይፈልጋል። አንዳንዶቹ እስከዚህ ድረስ ይሄንን ተጠቅሜ በ3 ቀን ለውጥ አየሁ። እንደዛ የለም። 3 ቀን ምንድነው? ሳር ነው እንደ ጸጉር ሳር ራሱ አይበቅልም በ3 ቀን። እና ትክክለኛ መረጃ ከፈለጋችሁ ቻናልን ላይክ አርጉ፣ ሰብስክራይብ አርጉ። ከዛ ለጓደኞቻችሁም ሼር አርጉና እንደኔ ጸጉራችሁን ተንከባከቡ። እና አመሰግናለሁ። ደህና ዋሉ። ባይ ባይ።